የስልካችሁ ስቶሬጅ ቪዲዮ በመቅረጽ ብቻ የሞላ ከተቸገራችሁ ወይም ትላልቅ ፋይሎችን በቴሌግራም እና በተለያዩ ሶሻል ሚዲያ ላይ ለመላክ ረጅም ጊዜና ብዙ ዳታ እየጨረሰባችሁ ከተቸገራችሁ ዛሬ የቪዲዮአችሁን ጥራት ወይም ኳሊቲ ሳይቀንስ ሳይዝ እንዴት 80% መቀነስ እንደምንችል አሳያችኋለሁ። ይሄን አፕ ካወቃችሁ በኋላ የስቶሬጅ ችግር ታሪክ ይሆናል። ብዙ ጊዜ ቪዲዮአችንን ኮምፕሬስ ስናደርግ ወይም ሳይዙን ስንቀንስ ጥራቱ እየተበላሸ እንቸገራለን። ዛሬ ግን ምንም አይነት የኳሊቲ መቀነስ ሳይኖር ለሶሻል ሚዲያ በሚመች መልኩ እንዴት አድርገን ማስተካከል እንደምንችል አሳያችኋለሁ። ለዩቲዩብም ሆነ ለቲክቶክ ክሬተሮች በጣም የሚጠቅም አፕሊኬሽን ነው። 1 ጂቢ የሆነን ቪዲዮ ወደ 100 ሜጋባይት መቀየር ይቻላል ብላችሁ አታምኑኝም። ብዙዎቻችን ቪዲዮ ስንልክ ወይም ስንቀርጽ የሚያጋጥመንን የሳይዝ ችግር የሚቀርፍ ምርጥ አፕሊኬሽን ነው። ተከታተሉኝ። ከዚህ በመቀጠል እንግዲህ አፕሊኬሽኑን ፕሌይ ስቶር የምትጠቀሙ ወይም የአንድሮይድ ተጠቃሚ ከሆናችሁ አፕሊኬሽኑን እንዴት አድርገን ዳውንሎድ እንደምናደርግ አሳያችኋለሁ። ቀጥታ ወደ ፕሌይ ስቶር እንሄዳለን። ከዛ ፕሌይ ስቶር ላይ ከገባን በኋላ ሰርች ባራውን ክሊክ አድርገን ኤፍኤፍ ሚዲያ ኢንኮደር የሚል አፕሊኬሽን ከዛ ስሙን ይኸው አስቀምጬላችኋለሁ ስክሪን ላይ ሰርች ታደርጋላችሁ። ከዛችኛዋ የአንድሮይድ ምልክት ያላት አፕሊኬሽን ትመጣላችኋለች። እኔ ጋር ከዚህ በፊት ኢንስቶል ስላደረኩ ነው ኦፕን እያለኝ ያለው። እናንተ ጋር ኢንስቶል የሚል ይመጣላችኋል። አፕሊኬሽኑን ኢንስቶል ታደርጉና ከዛ እንዴት እንደምትጠቀሙ ደግሞ ቀጥዬ ያሳያችኋለሁ። ልክ አፕሊኬሽኑን ከከፈታችሁት በኋላ እንደዚህ አይነት ዩዘር ኢንተርፌስ ታገኛላችሁ። እንደዚህ አይነት ዩዘር ኢንተርፌስ ካገኛችሁ በኋላ የመጀመሪያው ኢንፑት ፋይል ነው። ፋይላችሁን የምታስገቡበት ቦታ ወይም ያችን የፎልደሯን ምልክት ክሊክ አድርጋችሁ ገብታችሁ ፋይላችሁን አድ ፋይል ብላችሁ ታስገባላችሁ። ለምሳሌ እኔ ከጋለሪ ላይ አንድ ፋይል አስገብቼ ላሳያችሁ። እሺ ሳይዙ ትልቅ የሆነ አንድ ፋይል ላስገባና ላሳያችሁ። እሺ አንድ ፋይል ዝም ብዬ ላስገባ ሳምፕል። እቺን ፋይል ላስገባት ወይም እቺን መጀመሪያ ላይ ያለችዋን ዳን። ኦኬ ፋይሉን ኢምፖርት አድርጎ ጨርሶልኛል። እቺውና ከመጀመሪያ ያለችዋ ፋይል አዲሷ ፋይል ናት። ከዚህ ቀጥለን እቺን የአስተሪክስ ምልክቷን ነክተን እንወጣለን ከዚህ ጋር። ቀጥለን የምናደርገው ነገር ምንድነው? አውትፑት ፋይላችንን ሳይዙን ከቀነሰ በኋላ የት እንዲያስቀምጥልን ነው የምንፈልገው የሚለውን ነው የምናስቀምጠው። አውትፑት ፋይል የሚለው ላይ የፎልደር ምልክቷን ክሊክ እናደርጋለን። ከዛም በኋላ እንዲያስቀምጥላችሁ የምትፈልጉትን ቦታ ሰሌክት ካደረጋችሁ በኋላ ከፈለጋችሁ የፋይሉን ስም እዚህ ጋር ለምሳሌ Z3 ቴክ ብዬ ክሪኤት ስል ወደዚህ ያመጣኛል። ቀጥታ የምታደርጉት አሁን ምንድነው እቺ አረንጓዴዋ ምልክት የቪዲዮ ማጫወቻን ትታያችሁ እንደሆነ እሷን ክሊክ አድርጋችሁ ኢንኮድ እንዲያደርግ ማስጨመር ብቻ ነው የሚጠበቅባችሁ። ሌላ ነገር ምንም የምታደርጉት ነገር የለም። ያው እዚህ ላይ እንደምትመለከቱት አሁን ኢንኮድ ማድረግ ጀምረዋል ወይም ፋይሉን ሳይዙን መቀነስ ጀምረዋል ማለት ነው 15%። ያው የፋይላችሁ ሳይዝ በጨመረ ቁጥር ትንሽ ጊዜ ሊወስድ ይችላል። ነገር ግን ያው ታግሳችሁ እዛ አፕሎድ ያደረጋችሁ ወይም ፋይላችሁ ስቶሬጃችሁ የሞላውን ያክል አይከብዳችሁም። 5-10 ደቂቃ ነው ፋይሉ በጣም ትልቅ ከሆነ ሊፈጅባችሁ የሚችለው እና እንደዚህ ፋይላችሁን ሳይዙን መቀነስ ትችላላችሁ። አሁን እኔ ዳውንሎድስ ውስጥ ስላስቀመጥኩኝ አሁን ሪዲዩስድ የሚሆነው ፋይል ሄዶ ዳውንሎድስ ውስጥ ነው የሚቀመጠው። ከዛ ላይ አውጥቼ በፈለኩት ሶሻል ሚዲያ ላይ መላክ ፖስት ማድረግ እንደፈለኩ መጠቀም እችላለሁ። ምንም አይነት የኳሊቲ ኢሹ አይኖረውም። የመጀመሪያና ቀጣይ ላይ ያለው የቪዲዮ ኳሊቲያቸው 100% ተመሳሳይ ነው። ቼክ ማድረግ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮን ላይክ አድርጉ። ኮሜንት ላይ እንደዚህ አይነት ቪዲዮችን ደግሜ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። ቴንክ ዩ
ሌላ እንድሰራላችሁ የምትፈልጉት የቪዲዮ ሀሳብ ካላችሁ ኮመንት ላይ አስቀምጡልኝ። ብዙ ኮመንት ያለበትን ሀሳብ ሰራላችኋለሁ። ቴንክ ዩ